እንዳትወጣ እንዳትገባ የሚያደርግ ጠላት ኢትዮጵያ አላት። እንኳን ወደ ማራኪ መረጃ በደህና መጡ። እዚህ ነው እውነታ የሚናገርበት፣ ዜና የማይቀርበት፣ በፍትህና በፍጥነት የሚደርስባቸው እውነታን በመፈለግ በአርዕስተ ዜናዎች ውስጥ ተዘጋጅቷል። እንደምትወዱት ዜና እና እውነታ በፍጥነት ለማድረስ ሰብስክራይብ ያድርጉ፣ ላይክ በማድረግ ይጀምሩ። እናም ወደ ዝርዝር መረጃዎች ገብተናል። አብራችሁን ቆዩ። ጄኔራሉ ምን አሉ? ጄኔራል ጻድቃን ገብረተንሳይ ከኤምቢሲ ጋር ባደረጉት ቆይታ የህወሓት ሰዎች ከኢሳያስ መንግስት ጋር በማበር ጦርነት ለመቀስቀስ እየሰሩ ያሉት የወንጀል ስራዎቻቸውን ለመሸፈን ነው ብለዋል። በቀድሞ ጦርነት የተፈጸሙ የወንጀል ስራዎች እና ወደ ጦርነት የተገባበት ውሳኔ የራሱ ተጠያቂነት መኖር አለበት ብለዋል። በጦርነቱ እጅግ በጣም ብዙ የጠፉ፣ የተሰረቁ፣ የተዘረፉ ንብረቶች፣ ወርቅ፣ መሬት፣ ገንዘብ አሉ። በዚህ የወንጀል ተግባር ውስጥ በግልጽ የሚታወቁ ትላልቅ አመራሮች አሉበት። እነዚህ አካላት የወንጀል ስራዎቻቸውና የፖለቲካ ስልጣን ፍላጎታቸው አንድ ላይ የሚቀላቅሉት ይህን ለመከላከል ወይም ከሰሯቸው የወንጀል ስራዎች ነፃ ለመሆን የሚያስችላቸው አንዱ መንገድ ጦርነት መፍጠር እንደሆነ ያምናሉ። ለዚህም ከኢሳያስ መንግስት ጋር ለመተባበር ክጽምዶ ብለው እየሰሩበት ነው። የትግራይ ጄኖሳይድ ኮሚሽን ባጠናው ጥናት በትግራይ ጦርነት ወቅት 75 በመቶ የግፍና የወንጀል ስራዎችን የሰራው የኤርትራ ሰራዊት እንደሆነ መመላከቱን ተናግረዋል። ሰው የገደለው፣ ሴቶች የደፈረው፣ ሴቶች ማዕፀን ላይ ያልሆነ ነገር ያስገባው የኤርትራ ሰራዊት ነው። የአክሱም ነፍሰ ገዳይ የሻዕቢያ ወታደር ነው። የማኅበረ ደጎ ነፍሰ ገዳይ የሻዕቢያ ወታደር ነው። የማርያም ደንገላት ነፍሰ ገዳይ የሻዕቢያ ወታደር ነው። ደቡብ ትግራይ ራያ ላይ መጥቶ በመቶዎች የሚሆኑ ሰዎችን ረሽኖ የሄደው የሻዕቢያ ወታደር ነው ብለዋል ጄኔራሉ። ሻዕቢያ ጄኔራል ታደሰ ወረደ መወገድ አለባቸው የሚል ቅድመ ሁኔታ አስቀምጧል ሲሉም ተደምጠዋል። በዚሁ ቅድመ ሁኔታ መሰረት ጄኔራል ታደሰ ወረደን ማስወገድ ለህወሓት የተሰጠ የቤት ሥራ ነው ሲሉ ጄኔራሉ ተናግረዋል። ጄኔራል ታደሰ ወረደ በኤርትራ አመራሮች ያልተፈለገበት ምክንያት የክጽምዶ ተቃዋሚ ነው በሚል እንደሆነ የህወሓት ምላሽ በምርጫ ቦርድ ዕውቅናው የተሰረዘው ህወሓት የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ እና ህወሓት በጋራ በመሆን ኢትዮጵያን ለመውጋት እየተዘጋጁ ነው በሚል ለተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉቴሬስ ኦክቶበር 2 2025 ደብዳቤ መጻፉን ተከትሎ ህወሓት ለአንቶኒዮ ጉቴሬስ እና ለሌሎች ተቋማት የምላሽ ደብዳቤ ጽፏል። አይዛ ሀበሻ ከደብዳቤው እንደተመለከተው ፌዴራል መንግስቱ የፕሪቶሪያውን ስምምነት ጥሶታል፣ የተፈናቀሉ ወገኖች መመለስ አልተቻለም፣ የትግራይ ሉዓላዊ መሬቶች በመከላከያ ሰራዊት ድጋፍ እና በሌሎች ታጣቂዎች ተወረዋል፣ የፌዴራል መንግስቱ በወልቃይት እንዲሁም በአፋርና በራያ አካባቢ ታጣቂዎችን እየደገፈና እያደራጀ መሆኑን ጠቅሷል። አንዳንድ ተቋማት ወልቃይትን በአማራ ክልል ስር አድርገው መግለጫ እየሰጡ ነው ብሏል። ከኤርትራ ጋር ያለውን ግንኙነት በተመለከተ ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት ለቀጠናው ሰላም አዎንታዊ ሚና ያለው በመሆኑ መደገፍ ሲገባው የፌዴራል መንግስቱ ከኤርትራ ጋር በገባበት ውጥረት ምክንያት የክጽምዶ ግንኙነትን በጽኑ እየተቃወመ ይገኛል ብሏል። ህወሓት ከኤርትራ ጋር ሆኖ ኢትዮጵያን ሊወጋ እየተዘጋጀ ነው የሚለውን የፌዴራል መንግስቱ ውንጀላ ከእውነት የራቀ ነው ብሏል። ብሔራዊ ምርጫ ቦርድ የህወሓትን ዕውቅና እንዲመልስ የጠየቀ ሲሆን አሁን እየታዩ ያሉ የጦርነት እንቅስቃሴዎች በውይይት እንዲፈቱ ጽኑ አቋም አለን ብሏል። የኤርትራ መልስ ኤርትራ ከህወሓት ጋር በመሆን ልትወጋኝ እየተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ ክሱን ወታደራዊ ጸብ አጫሪነት ስትል ውድቅ አደረገች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ የጸብ አጫሪነት የተካለበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በላከው ደብዳቤ አስመራ ጽንፈኛ ካለው የህወሓት አንጃ ጋር ኢትዮጵያን ለመውጋት እየተዘጋጁ ነው ሲል ከሷል። ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የፈረሙበት ይህ ደብዳቤ የፌዴራል መንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጠቁ ቡድኖችን ይመራሉ ከሲልም ይወቅሳል። አቶ የማነ ኢትዮጵያን የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘውን የኤርትራን ነጻነትና ሉዓላዊነት ለመጋፋት በማሴር ከሰዋል። በአማራ ክልል ሰሜን ወሎ ዞን መርሳ ከተማ መስከረም 27 2018 ዓመተ ምህረት ከቀኑ 10 ሰዓት እስከ ምሽት 12 ሰዓት ከ45 ባለው ውስጥ ባንኮች መዘረፋቸውን አይዛ ሀበሻ መዘገቡ ይታወሳል። አሁን ከእያንዳንዱ ባንኮች የተወሰደው የብር መጠን ምንጮቻችን ያደረሱን ሲሆን ከዳሽን እና ቡና ባንክ 11 ሚሊዮን ብር፣ ከንብ ባንክ 1.6 ሚሊዮን ብር፣ ከቡና ባንክ 900 ሺህ ብር፣ ከአምሃራ ኤፍቢ 800 ሺህ ብር፣ ከሄጀር ባንክ ከ1 ሚሊዮን ብር በላይ፣ ከሴምሰን ባንክ ከ1 ሚሊዮን ብር በላይ ሲሆን ከአባይ ባንክ ገንዘብ ባያገኙም ንብረት ሰባብረዋል። ጸደይ ብርሃን አማራ ባንክ ሁለተኛ ቅርንጫፍ ህብረት ባንክ እና ኦሮሚያ ህብረት ሥራ ባንክ አልተዘረፉም ሲሉ ምንጮቻችን ገልጸዋል።
ትራምፕ እጅ ሰጡ። የ2025 የኖቤል የሰላም ሽልማት ተሸላሚ ማሪያ ኮሪና ማቻዶ ሆናለች። ማቻዶ በቬንዙዌላ ለዲሞክራሲና ለሰብአዊ መብት መከበር ባደረገችው ያላሰለሰ ትግል የኖቤል የሰላም ሽልማት አሸናፊ ሆናለች። ዶናልድ ትራምፕ በኢትዮጵያና በግብፅ በህንድና በፓኪስታን እንዲሁም በሌሎች ሀገራት ሊቀሰቀስ የነበረን ጦርነት አስቀርቻለሁ በማለት የኖቤል የሰላም ሽልማት ይገባኛል ሲሉ በተደጋጋሚ ሲናገሩ ቆይተዋል። እስራኤል የጋዛ የተኩስ አቁም ስምምነትን አጸደቀች። የእስራኤል የደህንነት ካቢኔ የመጀመሪያውን ዙር የጋዛ ተኩስ አቁም ስምምነትን በአብላጫ ድምፅ አጽድቋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እንዳስታወቀው በፕሬዝዳንት ዶናልድ ትራምፕ የቀረበው የተኩስ አቁም ስምምነት ቀሪ የእስራኤል ታጋቾችን የሚያስለቅቅና ዘላቂ ሰላምን የሚያመጣ እንደሆነ ታምኖበታል። በስምምነቱ መሠረት እስራኤል 53 በመቶ ከሚሆነው የጋዛ ክፍል ጦሯን የምታስወጣ ሲሆን ሐማስ በበኩሉ 20 የእስራኤል ታጋቾችን በ72 ሰዓታት ውስጥ የሚያወጣ። በተመሳሳይ እስራኤል 250 እስረኞችና በጋዛው ዘመቻ በቁጥጥር ስር ያዋለቻቸውን ከ1700 በላይ ሰዎች እንደምትለቅ ቢቢሲ ዘግቧል። የሐማስ ከፍተኛ ባለስልጣን ሄሊል አልሃያ በበኩላቸው ዶናልድ ትራምፕ ያቀረቡት የተኩስ አቁም ስምምነት ዕቅድ ዘላቂ ሰላምን የሚያመጣ ነው ብለዋል። ታጣቂ ቡድኑ ለትራምፕ የተኩስ አቁም ዕቅድ ፈጣን አዎንታዊ ምላሽ መስጠቱን ገልጸው ስምምነቱ ያለምንም ችግር ተግባራዊ እንዲደረግ ከዋሽንግተን መተማመኛ አግኝተናል ነው ያሉ። ስምምነቱን ተግባራዊ ለማድረግ ሐማስ በጋዛ ከሚንቀሳቀሱ ሌሎች ኃይሎች ጋር በጋራ ለመስራት ቁርጠኛ መሆኑን አረጋግጠዋል። የእስራኤል እና ሐማስ የተኩስ አቁም ስምምነትን ተከትሎ የተባበሩት መንግስታት ምግብ፣ መድኃኒት እና ነዳጅ ወደ ጋዛ ለማጓጓዝ ዝግጁ መሆኑን ነው የተገለጸው። የጸጥታ አካላትን አልባሳት ይዞ ሲንቀሳቀስ የተገኘው ግለሰብ በቁጥጥር ስር ዋለ። በኦሮሚያ ክልል ሰሜን ሸዋ ዞን ግራር ጃርሶ ወረዳ ውስጥ በርካታ የጸጥታ አካላት አልባሳት፣ ትጥቆችና የጀለቢያ ሻርፖችን ይዞ ሲንቀሳቀስ የተገኘው ግለሰብ በቁጥጥር ስር መዋሉን የወረዳው ፖሊስ አስታውቋል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ባይሳ ደቦ ለብስራት ሬዲዮ እንደገለጹት መገርሳ ቦጃ የተባለ የ29 ዓመት ወጣት መስከረም 23 ቀን 2018 ዓመተ ምህረት ምሽት ላይ ብዛቱ 46 የሆነ የመከላከያ ሰራዊት የደንብ ልብስ፣ 30 የጀለቢያ ሻርፕ፣ 100 ከቆዳ የተሰሩ ጥቆች፣ 2 ከስክስ ቦቲ ጫማ፣ 4 የተለያዩ የባንክ ደረሰኞች፣ ኤቲኤም ካርድና ከተለያዩ ባንኮች ወጪና ገቢ የተደረጉ ደረሰኞችን ይዞ ሲንቀሳቀስ በቁጥጥር ስር ውሏል። ተጠርጣሪው ግለሰብ አልባሳቶቹን ከፍቼ ከተማ ወደ ኩዩ ወረዳ ይዞ ሲንቀሳቀስ በተደረገ ክትትል በቁጥጥር ስር መዋሉ ተገልጿል። ግለሰቡ አልባሳቱንና ቁሳቁሶችን በአካባቢው የጦር መሳሪያ ታጥቀው ለሚንቀሳቀሱ አካላት በድብቅ ለማድረስ ሲንቀሳቀስ እንደነበረ የተናገሩት ኢንስፔክተር ባይሳ ደቦ ይህን ያህል ብዛት ያለው የጸጥታ አካላት አልባሳትና ቁሳቁስ እንዴት እጁ ሊገባ እንደቻለ ምርመራው ሲጠናቀቅ ለፍትህ አካል እንደሚቀርብ ገልጸዋል። በህዝብ ቁጥር መጨመር ምክንያት ኢትዮጵያ ለ67 ሚሊዮን አዳዲስ ሰራተኞች የሥራ ዕድል ማዘጋጀት አለባት ተባለ። በኢትዮጵያ እየጨመረ በመጣው የህዝብ ቁጥር ምክንያት በመጪዎቹ ዓመታት ለ67 ሚሊዮን የሚሆኑ አዳዲስ ሰራተኞች የሥራ ዕድል ለመፍጠር ግዴታ እንደሚኖርባት አዲሱ የዓለም ባንክ መረጃ አመላከተ። ይህም በአፍሪካ ከሰሃራ በታች ካሉ ሀገራት ከናይጄሪያ እና ከዲሞክራቲክ ሪፐብሊክ ኮንጎ ቀጥሎ ኢትዮጵያን በሦስተኛ ደረጃ እንድትቀመጥ የሚያደርግ ከፍተኛ ፈተና ነው። የዓለም ባንክ በሰጠው መረጃ መሠረት በኢትዮጵያ በተለይም እስከ 2050 ድረስ በ15-64 ዓመት የዕድሜ ክልል ውስጥ የሚገኘው የሥራ ዕድሜ ሕዝብ ቁጥር እድገት እጅግ ፈጣን ከመሆኑ የተነሳ ይህን ያህል ተጨማሪ የሥራ ዕድል መፍጠርን ይጠይቃል። ተቋሙ የዚህን ፈተና መክበድ ምክንያት ሲያብራራ የኢኮኖሚ እንቅስቃሴው አጥጋቢ አለመሆንና ፈጣን የህዝብ ቁጥር መጨመር ከመሆኑን አክሏል። ኢትዮጵያ ከናይጄሪያ፣ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከታንዛኒያ እና ከዩጋንዳ ጋር በመሆን በአፍሪካ ከሰሃራ በታች ከሚጠበቀው አጠቃላይ የሥራ ዕድል ፈተና ግማሽ ያህሉን የሚሸፍኑ 5ቱ ሀገራት ውስጥ አንዷ ነች። የዓለም ባንክ ሪፖርት እንዳመለከተው አፍሪካ ከሰሃራ በታች ባሉ ሀገራት ለያደገው ህዝቧ የሚፈልገውን ያህል ቋሚ ደሞዝ የሚያስገኝ ሥራ ለመፍጠር እየተቸገረች ነው። ይህም ወደ ከፍተኛ የችሎታ በታች መስራት ያለ ፍላጎት፣ በግል ሥራ መተዳደርና መደበኛ ባልሆነ የሥራ ዘርፍ መመደብ ምክንያት ሆኗል ሲል አስታውቋል። ለተጨማሪ መረጃ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ ይሁንላችሁ።